ከድር ባላለው የደሴ ቅርንጫፍ ስራ አስኪያጅ ነኝ ማለት ነው። ቀጥታ ማለት ብዙ ነገር ሪፖርቱ ላይ ተካቶ ስለቀረበ ያው ደሴ ምን ትመስላለች የሚለው ነገር ለማሳየትና ቀጣይ ምን መስራት አለብን የሚለውን በጋራ እንድታዩት ነው እንጂ ሪፖርቱ ኦልሞስት ጥቅል ቀርቧል። ብዙ ጊዜ አልወስድም ማለት ቀጥታ ወደ ሪፖርት ይልግባ ማለት ነው። አማራ ቅርንጫፍ ሲከፈት ከዋግምራ፣ ሰሜን ወሎ፣ ደቡብ ወሎና ኦሮሚያ ብሔረሰብ አስተዳደር ዞን ጨምሮ እሱን ያካተተ ቅርንጫፍ ነው የተከፈተው። እንግዲህ በዛ ውስጥ በምስራቅ አማራ ምን ተግባሮች ሲከናወኑ ቆይተዋል፣ ምን ሲስተም ተዘርግቷል የሚለው እስካሁን ሲስተሙ ስለነበረ እዛ አንፃር ቀጥታ ወደ እንትኑ ከመግባታችን በፊት ሪፖርቱ የራሱን መግቢያ ይኖረዋል። ንጉስ የመጀመሪያ አካባቢ ያው ገለጻ ለማድረግ ሞክሯል። ያው ሀገራችን እንግዲህ ኢትዮጵያ 2030 ላይ እውን ለማድረግ አቅዳ እየሰራች ነው ያለችው። የኛም ድርጅት በተመሳሳይ እንደ ምስራቅ አማራ ያንኑን ለማድረግ እየተጋ ያለ ድርጅት ነው ማለት ነው። ሪፖርቱ እነዚህን ይዘቶችን አካቷል። የመጀመሪያው በበጀት ዓመቱ የተከናወኑ ተግባሮች አሉ። ከዛ አገልግሎት አሰጣጥን በተመለከተ ስንሰራ ምን አይነት ችግሮች አጋጠሙ፣ የተሰጠስ መፍትሄ ምንድን ነው፣ ድጋፍና ክትትላችን ምን ይመስል ነበር፣ በተዘረጉ ሲስተሞች ላይ ምን አይነት ድጋፍና ክትትል ነበርን። እኛ ለምሳሌ ይህን ሲስተም የጀመርነው የመጀመሪያ እንደ ደቡብ ወሎ ኤፍኤምኤስ ነው። አምና ላይ ሉሲ ሆቴል ላይ ሲመረቅ ሙሉ በሙሉ 100% ኤፍኤምኤስን አጠናቀን በ2018 በጀት ዓመት ወደ ተግባር እንዲገቡ ነው ያደረግናቸውና ምን ድጋፍና ክትትል ነበር፣ ምን ደግሞ ችግር ገጥሟቸው ምን አገዝናቸው የሚለውን ያካተተ ሪፖርት ነው የሚሆነው ማለት ነው። ቀጣይ ምን መስራት አለብን በጋራ እናያቸዋለን ማለት ነው። በ2018 በጀት ዓመት እንግዲህ ድርጅታችን ቲምወርክ አይቲ ሶሉሽን እንደ ምስራቅ አማራ ያው ቅድም እንዳልኳችሁ የተለያዩ ሲስተሞችን ዘርግቷል። በእነዚህ ሲስተሞች ላይ ከሲቪል ሰርቪስ አንፃር በዚህ በ2018 በጀት ዓመት ወደ 10 ወረዳና ከተማ አስተዳደሮች አካባቢ በዚህ ዓመት ለመስራት በቅተዋል ማለት ነው። ቁጥራችን ከዚህ አንፃር በተለያዩ ምክንያቶች ወደ ስራ ያልገባንባቸው ወረዳዎች ይኖራሉ። 4 ወረዳ አካባቢ ቅድም ንጉስም ለማቅረብ ሞክሯል። ወረና ወረዳ፣ አምባሰል፣ ወረባቦና ወግዲ ወረዳ ናቸው። በዚህ ወደ ስራ ያልገቡበት ምክንያት እንግዲህ እንደተባለው በወቅታዊ ምክንያት ነው። የጦርነት ምናምን ለኛም ሄደን አስቻይ ሁኔታ ስለሌለ ወደ ስራ ያልገባንበት አግባብ ነው ያለው ማለት ነው። ሌላው በኦሮሚያ ብሔረሰብ አስተዳደር ዞን ሲቪል ሰርቪስ መምሪያ እንግዲህ ወደ ስራ ለመግባት በሂደት ላይ ያሉ ወረዳዎች አሉ። የመጀመሪያው ኦሮሚያ ብሔረሰብ አስተዳደር ዞን ሲቪል ሰርቪስ መምሪያ ሂደት ላይ ነበር። እንደተባለው ይሄ ወቅታዊ ጉዳይ አለ። ለምሳሌ ሰራተኛ ቆጠራ ሲቪል ሰርቪስ ላይ እና ትምህርት ላይ አሁን ተጀምሯል። ልንጀምር የተወሰነ ሰዓት ሲቀረን እሱ መጣ። አሁን በሂደት ላይ እንዳለ ያው ስራው ተቋርጧል። ቀጣይ ዓመት እንግዲህ በትኩረት ያሰራሉ ብለን እናስባለን። ባቲ ዙሪያ ወረዳም በተመሳሳይ ማለት ነው። በደቡብ ወሎ ዞን እንግዲህ ሌላ ሁለተኛ ሲስተማችን የከተማና መሰረተ ልማት ሲስተም ነው። ይህም በተመሳሳይ ቅድሞ ሪፖርቱ ቀርቧል። እንግዲህ የመጀመሪያው ደጎሎ ከተማ አስተዳደር ነው። ደጎሎ ከተማ አስተዳደር እንግዲህ ስንሰራ በጣም ብዙ ፈታኝ ነገሮች ነበሩ። ብዙ ተቀናቃኞች ነበሩ። ማለት ስራውን ለመስራት ሳይሆን የኛን ስራ ለማደናቀፍ ብዙ ቻሌንጅ የገጠሙብን ስራ ነበረ። እኛ ግን አሳተነው። እውነት ለመናገር ባጠረ ጊዜ 3 ወር ባልሞላ ጊዜ ውስጥ ነው ደጎሎ ከተማ አስተዳደር እንዲሰራ ነው። አሃዛዊ ቁጥራቸው ደጎሎ 7779፣ አጅባር ከተማ 2603፣ ሰኞ ገበያ መሪ መዘጋጃ ቤት 1414 ባለ ይዞታዎችን ሰርተን ከርመናል ማለት ነው። እዚህ ጋር የምታዩቸው በበጀት ዓመቱ ወደ ስራ ለመግባት ብዙ ጥረት ተደርጎባቸው ግን ደግሞ በጣም አስቻይ ሁኔታ ጠፍቶ በተለያየ ተልዕኮ እንደምታዩቸው እነዚህ ከተማ አስተዳደሮች ናቸው። እኛ ባለፈው ዓመት ሉሲ ሆቴል አብዛኛዎቻችሁ ስለነበራችሁ መድረኩ ላይ ተጠርቶ የነበሩት ከተማ አስተዳደሮች ነበሩ። ብዙ የሰው ኃይል ብዙ ባለ ይዞታም ስለነበር እነሱን ብንሰራ ሌሎች መሪ ማዘጋጃ ቤቶችና ታዳጊ ማዘጋጃ ቤቶች እንዲሁም ንዑስ ማዘጋጃ ቤቶችን ወደኛ የሚመጡበት አግባብ አለ በሚል ያን ታሳቢ አድርገን ነው መድረኩ ላይ ተሳታፊ ያደረግናቸው። ቀጥታ ወርደው ወደ ስራ ለመግባት ጥረት አድርገዋል አብዛኛዎቹ። ከዛ ምን መጣ? ኮሪደር መጣ። ከኮሪደር ቀጥሎ ምርጫ መጣ።
ያ ነገር ስለነበረ ሳንሰራቸው ከመናል። እንግዲህ ቀጣይ ዓመት ከራሚ ካረገን እነዚህ በአስቸኳይ ወደ ስራ ይገባሉ ተብሎ ይታሰባል ማለት ነው። ኦሮሚያ ብሔረሰብ አስተዳደር ዞን ከተማና መሰረተ ልማት መምሪያ ባጠረ ጊዜ ነው እኔም የመጣሁት ቅርብ ጊዜ ስለነበረ ታህሳስ መጨረሻ አካባቢ ነው ወደ ብራንች የመጣሁት። ግን ደግሞ ወደ ስራ ለመግባት ጥረት አድርገን ነበር። እዛ ዞን ላይ ያሉ ከተሞች 27 ከተሞች አካባቢ ናቸው። የተወሰኑ ከተሞች ሄደን አናግረን ነበር። ያው የፋይናንሻል ችግር ምናምን ስለነበር ነው። ቀጣይ እንግዲህ 27ቱን ሬዲ ቢያንስ ለቀጣይ እንዲሰሩ ሬዲ አድርገናቸው የቀረብንበት አግባብ ነው ያለው ማለት ነው። አንፃር ያው ደቡብ ወሎ ላይ የለም፣ ሰሜን ወሎና ወደ ዋግምራ ያው እኛም አልተንቀሳቀስ እንደነገርኳችሁ አጭር ጊዜ ነው የመጣሁበት። በዛ ላይ የምትወስዱት ነገር እኔ የምሰራው ሴልስ የለኝም፣ ተቋም አዲስ እንደምን መሰረቱ ጸሐፊ የለኝም፣ ስራ አስኪያጅ ነኝ፣ ሴልስ ነኝ። ስለዚህ ምን ቦታ ተደራሽ ማድረግ ስለማልችል ኦሮሚያ ላይ ብቻ ጀምሬያለሁ። ኦሮሚያ ላይ ዳዋ ጨፋ ወረዳ በአንድ ወር ውስጥ አናግረንም ምንም ብለን በአንድ ወር ውስጥ ሁለቱን ሰርተናል። ኦሮሚያ ላይ ማለት ዳዋ ጨፋ ወረዳ 1324 የሰው ኃይል፣ ባቲ ከተማ 540 የሰው ኃይል ማለት ነው። እዛው ዞን ላይ ወደ ስራ ለመግባት በሂደት ላይ ያሉ ባቲ ዙሪያ ወረዳ ትምህርት ጽሕፈት ቤት 1100 የሰው ኃይል በሂደት ላይ ነው ማለት ነው። በዚሁ በደሴ ብራንች ሰሜን ሸዋ ዞን እንግዲህ እነታዴ ቀራ ይላቸው ሰሜን ሸዋ ዞን ላይ የሸዋሮቢት ከተማ አስተዳደርን በእኛ ብራንች 670 የሰው ኃይል ሰርተን አስረክበናል ማለት ነው። እዚህ ጋር የምታዩት እንግዲህ እንደ ብራንች አንድ ከሌሎች ክልሎችና ዞኖች ልዩ የሚያደርገን እኛ በራሳችን መንገድ ሪኳየርመንት ሰብስበን አዲሱ ምዝገባ አካባቢ ስለነበረ አንድ አዲስ ሲስተም ሰርተን አስረክበናል። እሱ ሲስተም የምታዩት የፍትህ ሲስተም ነው። በኋላ አዲሱን ገለጻ ስለሚያደርግ ፋይናንሻል ምን ባጠረ ጊዜ አንድ ወር ባልሞላ በ20 ቀን አካባቢ ሰርተን አስረክበን መተናል ማለት ነው። ቀጣይ ሁላችሁም ወስዳችሁ ወደ ስራ ታስገባላችሁ እንመጣለን። በሁለተኛ ዙር አሁን ፕሮሰስ ጨርሻለሁ። ፋይናንሻል ምናምን ያው በጀት አመቱ አለቀ እንጂ ባደራ ያው ፋይናንስ ላይ ብዙዎቻችሁ የመንግስት ሰራተኛ ስለሆናችሁ ደጎሎ አለ ሁለተኛ ፍትህ ልንጀምር ፕሮሰስ ያደረግነው ፋይናንሶች ባደራ የሚያስቀምጡልን ከሆነ በጀት አስይዘናል። ሰኔ ሳያልቅ ወደ ስራ የምትገቡበት እድል አለ ስላሉ በሁለተኛ ደረጃ ጃማ ወረዳ ፍትህ ጽሕፈት ቤት ወደ ስራ ለመግባት ሂደቱን ጨርሷል ማለት ነው።